የፊልድ ማርሻሉ አማካሪ የሚዲያ ጦርነት ተከፍቶብናል ብለዋል። የብልጽግናው አገዛዝ በአማራ ክልል የሚፈጽመውን የድሮን ድብደባም ቀጥሏል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። በአዲስ አበባ ከተማ ባንዳዎች ተሰማርተውብናል ሲል የብልጽግናው አገዛዝ ገለጸም። ከንቲባ አዳነች አቤቤ ቅዠት እንዲሆን እንዲሰራ ሲጠይቁ ተሰምቷል። ተሰማርቷል ያለውን 170 ሺህ ሰራዊት በተመለከተም የከተማው አስተዳደር ማብራሪያ አቅርቧል። ይህንንም እንመለከታለን። የአብይ አህመድ መንግስትን ሌላ አስከፊ ጦርነትን እየቀሰቀሰ ነው ሲል ህወሓት ከሰሰም። በቅርቡ የተፈጸመውን የድሮን ጥቃት ፖለቲካዊ ውሳኔ የተላለፈበት ብሎታል። በትግራይ ላይ ከበባና ክልከላ እየተደረገ መሆኑን ገልጾ ይህ እንዲቆምም ጥሪ አቅርቧል። ወደ እናንተ ይደርሳል። በኢትዮጵያ ትናንት በአንድ አካባቢ ከ40 በላይ ነዋሪዎች መገደላቸው ተሰማም። ከነዚህ ውስጥ ደግሞ 15ቱ ሴቶች፣ 8ቱ ደግሞ ህፃናት ናቸው ተብሏል። ተጨማሪውን አዘጋጅተናል። በአፋር ክልል የተከሰተው ፍንዳታና ጭስ እያነጋገረ ነው። የፍንዳታው ድምጽ ጅቡቲ፣ መቀለና ደሴ ዙሪያ ድረስ ተሰምቷልም ተብሏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያና ዩክሬኑ ጦርነት ያቀረቡት የሰላም እቅድ እያነጋገረ ቀጥሏል። ዶናልድ ትራምፕ ዜሌንስኪን ይህንን እቅድ መቀበል አለበት ሲሉ ካስጠነቀቁ በኋላ አሁን ደግሞ ሊቀየር ይችላል ሲሉ ይገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፊልድ ማርሻሉ አማካሪ የሚዲያ ጦርነት ተከፍቶብናል ብለዋል። የብልጽግናው አገዛዝ በአማራ ክልል የሚፈጽመው የድሮን ድብደባም ቀጥሏል። የጠቅላይ ኢታማጆር ሹም አማካሪ ሌተናንት ጀነራል አለምሸት ደግፌ ከአንድ ዓመት በፊት በርስ ጦርነት ለተማገደው ሰራዊታቸው የገቡት ቃል ደክሞታል፣ ማረፍም ይፈልጋል። አሁን ያቀድነውም ለየክልል የጸጥታ ኃይሎች እንዲዋጉ ትተን እኛ ወደ የካምፓችን መሰብሰብ ነው የሚል ነበር። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ እየጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይህን ስናደርግ ግን የአካባቢው ታጣቂ ሚሊሻው፣ ፖሊሱ ኃላፊነቱን መረከብ መቻል አለበት። እኛ ሰራዊታችንን በካምፕ ሰብስበን ወደ ስልጠና የምንገባበት ሁኔታ ነው መፈጠር ያለበት የሚል ነው እያሰብንና እያቀርን እያካሄድን ያለነው። እረፍት ነስቷል፣ ልክ ነው። ስለዚህ ወደ የካምፑ ወደ የጦር ሰፈሩ ተሰብስቦ ለሌላ ግዳጅ መዘጋጀት፣ መሰልጠን፣ እንደ ሰው መኖር፣ ማረፍ ይኖርበታል። ይሄ ደግሞ በቅርቡ ይሳካል። ይህ ንግግር ሲደረግ ቃል የተገባለት ሰራዊት በርካታው ባለፈው አንድ ዓመት ጦርነት በልቶት ሌላ ተጨማሪ ኃይል ግን እየተሰማራም የእርስ በርስ ጦርነቱ ቀጠለ እንጂም በብልጽግናው አገዛዝ ጦርነት መቆም፣ ማረፍ የሚሉ ጉዳዮች የተዘነጉ ሆነዋል። ልክ እንደ አለምሸት ንግግር ያንን እቅዳቸውን የት እንዳደረሱት ገልጸው የማያውቁት እኒህ ጀነራል አሁን ደግሞ ሌላ አውደ ውጊያ ሆነብን ያሉትን ጉዳይ አንስተዋል። ጀነራል አለምሸት ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ እንደሆነባቸው ሲያነሱም ተደምጧል። እሳቸው አምና ወደ ካምፑ ይሰበሰባል ያሉት ሰራዊት ዳግም ይሰበሰባል የሚል እቅድ እስከ መጪው ታህሳስ ወር ተይዞም ከዛ በፊት ግን በተለይም በአማራ ክልል በሁሉም የመዋጊያ መሳሪያዎችና የጦር ክፍሎች ጠንካራ ዘመቻዎችን ማካሄድ የሚል ውሳኔም ተላልፎ የሚካሄደው ጦርነት ግን እንደቀጠለ ይገኛል። ሰሞነኛዎቹ የድሮን ድብደባዎች፣ የመድፍና ሞርታር ተደጋጋሚ ተኩሶች እንደዚሁም የፋኖ ኃይሎች ይገኙባቸዋል ተብሎ በተገለጹ ስፍራዎች ላይ የሚደረጉ የቀንና የሌሊት ዘመቻዎችም የዚህ አካል ናቸው። ከድሮን ጥቃቶች ጋር በተያዘም ዛሬም በደቡብ ወሎ ዞን ወግዴ አብዩ ጎርባ በተባለ ስፍራም ድብደባ የደረሰ ሲሆን የነዋሪዎች ቤትም ወድሟል። እነዚህ የአካባቢው አርሶ አደሮች አመታት ለፍተው የሰሩት መኖሪያ ቤት ላይ ካጋጠመው ጉዳት ባሻገር ሰብአዊ ጉዳት እንደሌለ ግን ተሰምቷል። አገዛዙ እንዲህ በዘፈቀደ የሚፈጽማቸው የድሮን ጥቃቶች ከሰሞኑ ደንበጫ ላይ በሁለት ስፍራዎች እንደዚሁም በሰሜን ወሎ ዞን የተለያዩ አካባቢዎች መከናወናቸው የሚታወቅ ነው። እንዲህ የሰላማዊ ዜጎችን መኖሪያ ቤቶችን እያወደሙ ጤና ጣቢያና ትምህርት ቤትን እያፈረሱ እነዚህን የድሮንና የጀት ድብደባዎችን ያስፈጽሙ ዘንድ በጠቅላይ ሚኒስትሩ የተመደቡት ሌተናንት ጀነራል ኢልማ መርዳሳ ግን ከታጣቂዎች ውጭ የነካነው ዜጋም ያወደምነው መሰረተ ልማትም የለም ሲሉ እየካዱ መቀጠላቸው ከዚህ በፊት ባደረጉት ንግግራቸው የሚታወስ ነው።
ይሄ ታጣቂ ነው፣ ይሄ ታጣቂ አይደለም፣ ይሄ የህዝብ ንብረት ነው አይደለም ብለህ የሚያጠራጥር አንድም ነገር የለም። አንድም ነገር ኢቭን ያልታጠቀ ሰው እንኳን ከተቀላቀለ አይመጣም። ዝም ብሎ ንጹሃን ዜጋ ላይ የሚወረወር የሚተኮስ አይደለም። ታጣቂዎችን ሰብስቦ ወይም የተመታውን ታጣቂ ሰብስቦ ያው ዩኒፎርምድ አይደለም ሲቪል ነው ብሎ እንትን ይላሉ። ይሄ ሆን ብሎ የዓለም ሚዲያ ለማንጫጫት ወይም የዓለም ሚዲያ ትኩረት እንዲሰጠው ለማድረግ ሆን ብሎ በዚህ ላይ ተሰማርቶ የሚሰሩ አካላት እንዳሉ ግልጽ ነው። ለነይልማ መርዳሳ ምጥ ላይ የነበረች እናትም የ4 ዓመት ህፃንም ታጣቂ ናቸው ተብሎ ቢወሰዱ እንኳን ባዶ መኖሪያ ቤትን ማውደምስ የሚል ጥያቄ ቢነሳ ልክ የሚሆነውም ከዚህ ቆየት ያለ ምላሽ በኋላ ነው። ሌላኛው ሰሞነኛው የክልሉ ጦርነት መገለጫ ደግሞ የመንግስት ወታደሮች በየአካባቢው ወደ ፋኖ ኃይሎች መገኛዎች በማቅናት የሚከፍቱት ጥቃትና በታጣቂዎቹ በኩል የሚሰጠው የአጻፋ ውጊያ ነው። በጎጃም ቀጠና ከደንበጫ ወደ ዋድ ኢየሱስ የተጓዙ የመንግስት ወታደሮች ጋር የተደረገው ውጊያ፣ በወሎ ቀጠና ደላንታ ከወገል ጤና ወደ ፀሐይ መውጫ ካቀኑ ያገዛዙ ኃይሎች ጋር የተከናወነው የተኩስ ልውውጥ፣ በዛው በወሎ ቀጠና ጃማ ቀይ አፈር አካባቢ የነበሩ ሁነቶችም የዚህ ማሳያ ይሆናሉ። ባለፉት ቀናት የውጊያ ቀጠና በሆነው ከላሊበላ እስከ ጋሸና ባለው መስመርም 2 ስፍራዎች ላይ ዛሬም የደፈጣ ጥቃቶች በፋኖ ኃይሎች አማካኝነት መድረሳቸው ተሰምቷል። በአዲስ አበባ ከተማ ባንዳዎች ተሰማርተውብናል ሲል የብልጽግናው አገዛዝ ገለጸም። ከንቲባ አዳነች አቤቤ ቅዠት እንዲሆንባቸው እየሰራ ነው ሲሉ ተናግሯል። ተሰማርቷል ያለውን 170 ሺህ ሰራዊትን በተመለከተም የከተማው አስተዳደር ማብራሪያ አቅርቧል። የብልጽግናው መንግስት በበርካታ የሀገሪቱ አካባቢዎች ያጣውን ቁጥጥርና ዜጎችም እያስተናገዱ የቀጠሉትን ሰቆቃ ተከትሎ ጥቂት የማይባሉ ሰዎች በሀገሪቱ ካሉ የጎበዝ አለቆች መካከል አንዱ ብልጽግና ነው። የዚህ ኃይል ቁጥጥር ደግሞ አዲስ አበባ ላይ ነው በሚል ሲገልጹ ይሰማል። ይህን ጦረኛ አገዛዝ አብረውትም ሰርተው የሚያውቁት ገዱ አንዳርጋቸውም በተመሳሳይ መንገድ ገልጸውት ያውቃሉ። በዚህ ወቅት ኢትዮጵያ ውስጥ ህግና ስርዓት የማስከበር አቅም ወይም ደግሞ ሞኖፖሊ ኦፍ ቫዮለንስ ያለው ኃይል የለም። ህግና ስርዓት የሚያስከብር ኃላፊነት ያለበት መንግስት አንድም ህግና ስርዓት እንዲጣስ ዋነኛ ተዋናይ ነው፣ ወይም ህግና ስርዓት የማስከበር አቅም የለው። በግልጽ ለመናገር አገሪቱ የጎበዝ አለቆች ሀገር ከሆነች ውላ አድራለች። በተለምዶ 4 ኪሎ የተማከለ መንግስት መቀመጫ የነበረው መሆኑ ግልጽ ነው። አሁን ከዚያ ደረጃ ወርዶ ከጎበዝ አለቆች ያልተለየ ስራ የሚሰራ ካሉት የጎበዝ አለቆች አንዱ የሚኖርበት ወደ መሆን ደረጃ ወርዷል ለማለት የሚያስደፍር ነው። አገዛዙ ቁጥጥር አለው በሚባልባት አዲስ አበባም ማስፈራራትን፣ ማሰርን፣ ማስጨነቅን የመግዣ መንገዶቹ አድርጎ ነው የቀጠለው። ባለፉት ሳምንታት በመውጫና መግቢያዎቿ ላይ ሲያደርግ የነበረው ፍተሻናም በየጊዜው ማንነትን እየለዩ የሚፈጸሙ አፈናዎችም የዚህ ጥቂት ማሳያ ይሆናሉ። አሁን ደግሞ ባንዳና ባዕዳዎች ከተማ ውስጥ ተሰማርተው ይገኛሉ ሲል እየገለጸ ነው።